እዛ አካባቢ መቼስ እጅብ ያለ ነው አለኝ። እዛ አካባቢ ማለት ከታች ብልት አካባቢ ያለውን ጸጉር ማለት ነው። እንደዛ ሲል ምንድን ነው ያልኩት? ምን ጥያቄ አለው ብዬ ላኩለት። ከዛ ምን ብሎ ላከ? ዋው አሳየኝ ብዬ አላስጨንቅህም ብሎ ሲል እኔ ምን አልኩት መልሼ? እንግዲህ ካልክ እኔም እይ ብዬ አላስጨንቅህም ብዬ መለስኩለት። ከዛ ምን ብሎ መለሰ? በእውነት አሳየኝ የገመትኩት ነገር ስላለ ነው ብሎ ልብ ቅርጽ አድርጎ ላከ። ከዛ እኔ ወንድማችሁ ምን ብዬ መለስኩለት? እንዲህ በቀላሉማ አይሆንም ማለት ትንሽ እንዲጓጓ ብዬ ስላሰብኩ እንዲህ በቀላሉማ አይሆንም ብዬ ጻፍኩለት። ወዲያው ምን ብሎ መለሰልኝ? ያው እዚህ ጋር እንደምትመለከቱት እኔም አሪፍ በርገር እልክልሃለሁ አለ። ያው በርገር ማለት ቂጡን ነው፣ ገብቷችኋል? በአጭር ቋንቋ ቂጡን፣ ይሄ የተፖሸረ ቂጡን ሊልክልኝ እልክልሃለሁ፣ ብዙ ያልተነካካ ነው ብሎ ላከልኝ ማለት ነው። ባይሆን እኔ ምን አልኩት? ከዛ ባይሆን በርገሩን ከላክልኝ እኔም አጣጥቤ አደራርቄ እልክልሃለሁ ብዬ ትንሽ እንዲጓጓ አደረግኩት። እሺ ያለኝ። ከዛ አፍጥኗ ሶፍ ብዬ የልብ ቅርጽ ምልክት አደረግኩለት፣ ይሄ የተረገመ ውሻ። ከዛ ምን አድርጎ ላክልኝ? ያው እዚህ ጋር እንደምትመለከቱት በአንድ ጊዜ እይታ እንዲጠፋ አድርጎ ላክልኝ። አሁን ይህን ስክሪንሾት ማድረግ አይቻልም፣ ምንም ማድረግ አይቻልም። ብቻ ከፍቼ እኔ አየሁት ማለት ይጠፋል ወዲያው። እዚህ ጋር እንደምትመለከቱት ያው እንዲጠፋ አድርጎ ነው እንትን ያለው። ወዲያው ሾፍኩት። ምን አይነት የተረገመ ቂጥ እንደላከልኝ ብታዩት ማለት ነው። እርግም ያለ ቂጥ፣ የሚያስጠላ ቂጡን ላከልኝ። ከዛ እኔ ምን ብዬ ላኩለት? ካየሁኝ በኋላ ዋው ምናምን ብዬ ላኩለት። በቃ ያበደ ነው አይነት ነገር ማለት ነው። እንደምጓጓስ መስዬ ላኩለትኝ። ከዛ ወዲያው ማውራቻችንን ቀጠለን ማለት ነው። ከዛ ዋው ካልኩት በኋላ ወደድከው ምናምን አለኝ። እንዴት አባቱ ዘግናኝ በርገር ነው ብዬ ላኩለት፣ ይሄ ውሻ። ከዛ በኋላ ያ በዛ ላይ ጠባብ ነው ምናምን ብሎ ጻፈልኝ። ይጣፍጣል ብሎ ላከልኝ። አይ ኬንት ብዬ በቃ እኔም እንዳልቻልኩ አስመሰልኩት። ከዛ በኋላ ምን አለ? እስቲ ያንተን ልየው አለኝ። ማየት ብቻ ምን ዋጋ አለው ካልተበላ ነው ምናምን ብዬ ጻፍኩለት። ከዛ ትበለዋለህ ምናምን አይነት ነገር አለኝ ማለት ነው። አሪፍ ነገር ተሸክመሃል ማለት ያው ብልቴን ነው እያወራኛል። አሪፍ ነገር ተሸክመሃል ምናምን ሲለኝ እሱን አይተህ ብትሞክረው ምን ይልሃል ብዬ ላኩለት። ደስ ይለኛል አለኝ። ወፍራም እወዳለሁ ምናምን ብሎ ጻፈ። እንግዲህ ተመልከቱት ይሄን ሰውዬ ምን እየጻፈ እንደሆነ። ወፍራም እወዳለሁ ብሎ በጻፈ ጊዜ ይሄ ግን ወፍራም ብቻ አይደለም ረጅምም ነው ብዬ ያው ልቡ እንዲጓጓ ከታቸው እንግዲህ እንደምትመለከቱት እየጻፍኩለት ነበር ማለት ነው። ከዛ በኋላ ማርያምን ብሎ ላከ። ደግሞ ማርያምን ብሎ ይጠራል ይሄ ውሻ። ከዛ በኋላ አንጀት አርስ ነዋ ብሎ ጻፈልኝ ማለት ነው። ከዛ ማርያምን አልኩት እኔ ራሴ መልሼ። መቼ ትሞክረዋለህ ስለው መቼ ልሞክረው፣ የት ነህ፣ ቤትክ የት ነው ምናምን ብሎ ጠየቀኝ ማለት ነው። መጥቶ እንግዲህ ይሄ እንትን ያው የለመደው ሊያረግ። ከዛ ምንድነው ያልኩት? ጥያቄን በጥያቄ ውዴ በቃ ላኮርፍ ነው ምናምን ብቻ እንደዚህ ያልኩት። እሺ አታኩርፍ፣ አታሳየኝም የኔን አይተ የለ ምናምን ብሎ ላከልኝ ማለት ነው። ከዛ እኮ ላገኝህና ላፈጣጥ ነዋ ምናምን አልኩት። ከዛ ዛሬ አቅምሰኝ አለኝ። በደስታ ትመጣልኛለህ ብዬ ላኩለት ማለት ነው። ከዛ በኋላ አዎ የት ልምጣ አለኝ። ስራ የለብህም አልኩት። አውቄ ያው እኔ ያው የከተማ ልዩነት ስላለ ማለት ነው። አዎ አለኝ። ከዛ ቶሎ ከወጣ ትደርሳለህ። ቆይ አንዴ ልመልሰው ወደኋላ እና ያው ቶሎ ከወጣ ትደርሳለህ፣ በአንድ ሰዓት ውስጥ ትገባለህ፣ እኔ ያለሁት አዳማ ነው ብዬ ጻፍኩለት ማለት ነው። ምላሹ ምን ይሆናል ብዬ መስማት ስለፈለኩኝ ማለት ነው። ከዛ ወደ